ምንም ነገር ሳይኖር አጋዥ ሳይኖር የሚያያይዝህ ሰው ሳይኖር ሀብታም ቤተሰብ ሳይኖር ሰው ሳይኖር በባዶ እጅህ ቢዝነስ ለመጀመር ሀብታም ለመሆን የምታስብ ከሆነ ከባድ ነው። ምናልባትም ኢፍትሃዊ ሆኖም ሊሰማህ ይችላል። ነገር ግን እነዚህ ጥቂት ልምዶች ካዳበርክ ሀብታም የማትሆንበት ቅንጣት ምታክል ነገር የለም። እነዚህ 7 ነገሮች እንደ ልምድ እንደ ሱስ ካዳበርክ በእርግጠኝነት ሀብታም ትሆናለህ። አንደኛ፣ ውጤት ያስመዘገቡ ሰዎችን አጥና። እንዴት አድርጎ ነው እዚህ ደረጃ የደረሱ? በምን መንገድ ምን አይነት ዘዴ ተጠቅመው ነው እዚህ ደረጃ የደረሱ ብለህ አጥና። ምቀኝነት፣ ቅናት ምናምን አያስፈልግም። የኛ ችግር ያ ነው። እነሱን ከማጥናት ይልቅ እነሱን ማማት ነው የሚቀልልህ። አንተ ግን እንደ አንድ የድሃ ልጅ ህይወታቸውን ማጥናት ይኖርብሃል። ሁለተኛ፣ ስለ ወደፊት ህይወት ብቻ ኃላፊነት ውሰድ። ስለ ባለፈው ነገር ኃላፊነት መውሰድ አትችልም። ያንተ ችግር አይደለም። የድሃ ልጅ በመሆን ያንተ ችግር አይደለም። ያለፍክበትን ውጣ ውረዶች በልጅነት ያንተ ችግር አይደሉም። እነዛ ነገሮች ስለነዛ ነገሮች ስታስቆረቆር ስትበሳጭ እድሜህን አታባክነው። ለአንተ የሚመለከት ስለ ወደፊት ህይወት ብቻ ነው። እዛ ላይ ብቻ ነው ማተኮር ያለብህ። ሶስተኛ፣ ከምታገኘው ገንዘብ በታች አውጣ። አንተ ሀብት የምታስቆጥር በተቀረው ገንዘብህ እንጂ ባገኘው አይደለም። ሀብት የሚኖር ሀብት ብለህ የምታስቀምጠው አንተ በምታገኘው መጠን አይደለም። ታዲያ በምታስቀረው ነው። ስለዚህ ከምታገኘው በታች ኑር። አራተኛ፣ ችግሮችን ፍታ። አንተ ችግሮችን በፈታ ቁጥር ዋጋ እየጨመርክ ነው የምትሄደው። ችግሮችን በፈታ ቁጥር ገቢን ታሳድጋለህ። ስለዚህ እንዴት አድርጌ ነው ገንዘብ ማገኘው ሳይሆን እንዴት አድርጌ ነው ችግሮችን የምፈታ ብለህ ማሰብ አለብህ። እዚህ ላይ ሱስ ሊኖር ይገባል። ችግሮችን መፍታት። ችግሮችን ስትፈታ ገቢው ወዶ ሳይሆን ሳይወድ ነው የሚጎርፈው አንተ ጋር። እስቲ እንደ አጭሩ ለምሳሌ ልንገርህ። እንደ ምሳሌ አንድ ቦታ ላይ በውሃ ጥም ሰው እያለቀ ነው እንበል። ውሃ ከጠፋ ወራት አልፎበታል እንበልና አንተ ይሄ ቦታ አጥንተህ ቦቴ ውሃ ይዘህ ሂድ። ስለ ዋጋ የሚደራደሩ ይመስልሃል? ችግሮች እየፈታ ነው። ዋጋ አይደራደሩህም። በቃ በጣም የሚፈልጉትን ነገር በጣም የቸገራቸውን ነገር ይዘህላቸው ስለሄድክ በቃ እንዲሁ በቀላሉ ገንዘብ ታገኛለህ ማለት ነው። ይሄ ለምሳሌ ነው። ለሌላ ነገሮችም እንደዚህ ችግሮችን እያየ ቢዝነስን ስራ። አምስተኛ፣ ለጀብደኝነት አትቸኩል። በሀብታምና በድሃ ሰው አስተሳሰብ ያለው ልዩነት ይሄ ነው። የድሃ አስተሳሰብ ያለው ሰው ጥቂት ነገር ውጤት ሲያስመዘግብ፣ ስኬት ሲሳካለት
አትያዙኝ ባይ ነው። ጉራው አይቻልም። በቃ በጣም ሽልማቶች ይፈልጋል። በጣም ማዕረግ ይፈልጋል። ይሄ ልጅ እኮ በጣም ተሳክቶለታል እንዲባልለት ቶሎ ይፈልጋል። በድሃና በሀብታም ሰው ያለው የአስተሳሰብ ልዩነት ትዕግስት ነው። ሀብታም ሰው ይታገሳል። ድሃ ሰው ግን በቃ ውድ የሆነ ስልክ ገዝቶ ሀብታም እንደሆነ ሊያሳይ ይፈልጋል። ውድ የሆነ ጫማ፣ ውድ የሆነ ሱሪ፣ ውድ የሆነ መኪና ምናምን እየገዛ ሀብት እንዳለው ሊያሳይ ይፈልጋል። ይሄ ነው ልዩነታቸው። ስለዚህ አትቸኩል ለጀብደኝነት ማለት ነው። 6ኛ ገበያው የሚፈልጋቸው ክህሎቶች አዳብር ወይም ተማር። እኛ ብዙ ጊዜ እንማራለን፣ እናጠናለን፣ እላይታችን እንላለን፣ ኢንፎርሜሽን እንሰበስባለን። መረጃ እንደኛ የሚሰበስብ ሰው የለም። ነገር ግን ገበያዎች የማይፈልጉት ነገር ናቸው አብዛኛዎቻችን የምንማራቸው። ገበያ የሚፈልገው አይነት ሙያ ይኖራል። ገበያው የሚፈልገው ገበያ ሳይሳሳ ሊከፍልበት የሚችለው አይነት ክህሎት ሊኖር ይገባል። 7ኛው ብዙ ጊዜ እዚሁ የምናወራበት ነገር ነው። ቀጣይነት ይኖራል። ቀጣይነት አንድ ነገር ጀምረ ውጤት ሲዘገይብህ መተው የለብህም። ስኬት ብዙ ጊዜ ቀጣይነት ላይ ነው ያለው። አንድ ነገር በቃ ሁሌ ኮንሲስተንሲ ስታደርገው ብዙ ነገር ላታደርግ ትችላለህ፣ ግን ጥቂት ነገር እያደረግህ ብትቀጥልበት ውጤት ታገኝበታለህ። ስለዚህ ቀጣይነት ይኖራል።